ሰው እውነተኛ ሲሆን የተወሰነ ነው። በጣም እውነተኛ ከሆነ ብዙ አይዋሽም ማለት ነው። መንፈስ ቅዱስ እውነተኛ ነው ማለት ውሸት አያውቅም። አይዋሽም አይደለም፣ አያውቅም። ምንም ውሸት የለውም የሱ ትምህርት። እሱ ሲያበራልህ እውነት ነው። ላይመችህ ይችላል፣ ኮንፈርት ላይሰጥህ ይችላል፣ ሊያምህ ይችላል። እውነትን ስለሆነ የሚነግርህ ቀጥሎ ስትሬት ፎርዋርድ ነው። አሁን ኢየሱስ ሲነግር በጣም ኦፌንድድ የምትሆነው ለምን መሰለ? አሁን ኢየሱስ ሲያስተምር አይታችኋል። ኢየሱስ እያስተማረ 5000 ትቶት ሄደ። ኦፌንድድ የምትሆነው ለቀደሙት አትግደል ተብሏል ሲል፣ አዎ ጌታው የማንገልበት አቅም ሰጠን ሲሉት፣ ለእናንተ አትቆጣ ነው። የተቆጣ አዲስ ኪዳን የገደለ ብሉይ ኪዳን እኩል ነው ሲል፣ ኦሆ ይሄን ማን ይችላል ነው እንዳለን ሄዱት 12ቱንም። እናንተስ ጴጥሮስ ጌታ ረድቶት የዛን ቀን ቢስት አይመለስም። የዛን ቀን ዲማርኬሽን ነች ባይዘው የሳቶ ጴጥሮስ ባይዘው እንደ ስንዴ ሊያበጥርህ መጣ ማለድኩልህ ምናን የተባለው ኢየሱስ መሐላ ይሄስ ውሳኔ ነው።